በዛሬ ማብራሪያችን የጠፈርን ኃይል ከዕለታዊ ሕይወታችን ጋር እንዴት ማስተሳሰር እንደምንችል በጥልቀት እንመለከታለን። ዲፓንሹ ጊሪ በጻፉት Rituals of a Happy Soul ወይም የደስተኛ ነፍስ ሥርዓቶች መጽሐፍት ውስጥ የተዘረዘሩትን አስደናቂ የኃይል እና የጉልበት ፍልስፍናዎች ነው የምንዳስሰው። ወደ ጉዳዩ ቀጥታ እንገባ። እንግዲህ በዚህ ማብራሪያ የመቆም ወይም የመገደብ ስሜት ኃይልን፣ አምስቱን የተፈጥሮ አካላት ማመጣጠንን፣ ያንትራ የተባሉ የኃይል ቅርሶችን፣ በድምፅና በህልም መፈወስን እንዲሁም የጊዜን ስምምነት እንቃኛለን። ክፍል 1 የመቆም ወይም የመገደብ ስሜት ኃይል። እውነት እንነጋገር ከተባለ ብዙዎቻችን በስራችን፣ በጤናችን ወይም በግንኙነቶቻችን ውስጥ ምንም መላ በማይገኝለት ሁኔታ ውስጥ ተቀርቅረን እናውቃለን አይደል? ታዲያ ሰዎች በሕይወታቸውን ለምን ይገደባሉ ወይም ይቆማሉ? ጸሐፊው እዚህ ላይ የሚሰጡት ምላሽ በጣም አስገራሚ ነው። የመቆም ስሜት የሚፈጠረው የገጠሙን ውጫዊ ችግሮች በጣም ትልቅ ስለሆኑ ሳይሆን በውስጣችን ያለው የግል ኃይል ወይም ሞተር ክፉኛ ስለተዳከመ ነው ይሉናል። ይህንንም ግልጽ ለማድረግ መጽሐፉ በጣም አሪፍ የሆነ ንጽጽር ያቀርባል። በጭቃ ውስጥ የተያዘች ትንሽ ሞተር ያላት መኪናን ያንኑን የጭቃ መንገድ ምንም ሳይመስለው በቀላሉ ሰንጥቆ የሚያለፍ ኃይለኛ ባለ 4x4 መኪና ጋር እናነጻጽረው። ችግሩ እኮ ጭቃው ወይም መንገዱ አይደለም፣ የሞተሩ አቅም እንጂ። ልክ እንደዚሁ እንቅፋቶች ተራራ የሚያክሉብን የራሳችን ውስጣዊ ኃይል ሲዳከም ብቻ ነው። ውስጣዊ ጉልበታችንን ከፍ ስናደርግ ግን ማንኛውም ችግር በጣም ትንሽ ሆኖ ይታየናል። ክፍል 2 አምስቱን አካላት ማመጣጠን። ታዲያ ያንን ውስጣዊ ሞተር እንዴት ቻርጅ ማድረግ ይቻላል? መጽሐፉ የሰውን ልጅ ኃይል የሚገነቡ 5 መሠረታዊ አካላትን ያስታውቀናል። እነሱም ውሃ፣ መሬት፣ አየር፣ እሳት እና ጠፈር ናቸው። ሁላችንም የተሰራነው ከእነዚህ ነው እና የማንኛውም አካል አለመመጣጠን አካላዊ ወይም ስሜታዊ መዳከምን ይፈጥራል። ስለዚህ ትልቁ ሥራ የትኛው አካል እንደጎደለን መለየት ነው። ጽሑፉ እነዚህን 5 አካላት ከተወሰኑ ባህሪያት ጋር ያዛመዳቸዋል። አስቡት፣ አየር አስተሳሰብን እና አእምሮን ይቆጣጠራል። አዲስ ሐሳቦች የሚመነጩት ከዚህ ከአየር አካል ነው። በሌላ በኩል ደግሞ 70% የሚሆነውን የሰውነታችንን ክፍል የሚይዘው ውሃ ስሜታዊ ትውስታዎችን፣ ርህራሄን እና ተለያዩ ህመሞችን ጭምር ይቆጣጠራል። ስለዚህ እነዚህን አካላት ማመጣጠን ማለት ራስን የመቆጣጠር ትልቁ ምስጢር ማለት ነው። ይህ ሐሳብ በተግባር ሲታይ ምን ይመስላል? በመጽሐፉ ውስጥ የተጠቀሰውን አንድ በጣም የሚገርም ታሪክ እንመልከት። ዶክተር ቸክራቦርቲ የተባሉ የልብ ሕክምና ስፔሻሊስት በሕክምና ሳይንስ መፍትሄ ያልተገኘለትን ሜኒየር የተባለ የጆሮ እና የስሜት መዛባት ህመም ለ10 ዓመታት ሙሉ ሲሰቃዩበት ቆይቶ ነበር። ነገር ግን በተወሰኑ የጨረቃ ቀናት በመጾም እና ውስጣዊ አካሎቻቸውን በማመጣጠን ብቻ ይህንን ማይድን የተባለ በሽታ እንዴት ሊፈውሱት እንደቻሉ ተገልጿል። በጣም አስገራሚ አይደለም? ክፍል 3 ያንትራ የኃይል ቅርጾች። አሁን ደግሞ ከውስጣዊ አካላት አልፈን ውጫዊ ወደሆኑ መሳሪያዎች ስንሄድ መጽሐፉ የተለያዩ ጂኦሜትሪያዊ ቅርጾችን እንደ መንፈሳዊ ማሽኖች ይቆጥራቸዋል። እነዚህም ያንትራ በመባል ይታወቃሉ። ለምሳሌ ወደ ላይ የሚያመለክተውን ቀይ የ3 ማዕዘን ቅርጽ ብንወስድ መንፈሳዊ እድገትን እና ደስታን በቀጥታ ከጠፈር ለመቀበል የሚያስችል ልዩ የኃይል መግቢያ በር እንደሆነ በዝርዝር ተብራርቷል። ልክ እንደ አንድ ኃይለኛ አንቴና የጠፈርን ኃይል ይስባል ማለት ነው። ይህ ደግሞ ወደ ታች ከሚያመላክተው የ3 ማዕዘን ቅርጽ ጋር በእጅጉ ይነጻጸራል። ልዩነቱ ምንድነው ካለን ወደ ላይ የሚያመላክተው 3 ማዕዘን ለመንፈሳዊ እድገት እና ከተፈር ኃይልን ለመቀበል ሲያገለግል፣ ወደ ታች የሚያመላክተው ደግሞ ከባድ የሆነውን የመሬት ኃይል በመሳብ ቁሳዊ ሀብትና ዓለማዊ ስኬትን ለማምጣት በከፍተኛ ሁኔታ እንደሚረዳ ጽሑፉ ይሞግታል። የዚህን ሐሳብ ተግባራዊነት ለማሳየት የታዋቂውን ተዋናይ የጆኒ ዴፕን ታሪክ እናገኛለን። በ1993 ጆኒ ዴፕ ወደ ታች የሚያመለክት የ3 ማዕዘን ንቅሳት በሰውነቱ ላይ ተነቀሰ። እጅግ የሚገርመው ነገር
ያው ዓመት የተዋና ሥራው ከመቼውም ጊዜ በላይ የተሳካበትና በሆሊውድ ትልቅ የሀብት ማማ ላይ የወጣበት ጊዜ ነበር። መጽሐፉ ይህንን አጋጣሚ እንደ ኃይል መሳቢያ መሳሪያው ቀጥተኛ ውጤት አድርጎ ያቀርባል። ክፍል 4 በድምፅና በሕልም መፈወስ። ከቅርጾች በመቀጠል ድምፅ እንዴት በሰው ልጆች አእምሮ ላይ የኃይል ተጽዕኖ እንደሚያሳድር እናያለን። እዚህ ላይ ሳይማቲክስ የሚባለው ጽንሰ ሐሳብ ይነሳል። ይህም ማለት ድምፅ አካላዊ ቅርጾችን የመፍጠር እና እውነታን የመቅረጽ አስገራሚ አቅም እንዳለው የሚያሳየ ነው። የተወሰኑ የህንድ ክላሲካል ሙዚቃዎች ወይም ድምፆችን ደጋግሞ ማዳመጥ በንዑስ አእምሮ ውስጥ የራሳችንን እውነት በአካላዊ ሁኔታ እንደሚቀርጽ ጸሐፊው ያምናሉ። ጽሑፉ ተለያዩ የሙዚቃ ቀንበሮችን ወይም በህንድኛ ራጋዎችን ከተጨባጭ የዕለት ተዕለት ችግሮች ጋር ያዛምዳቸዋል። እዚህ ጋር እንደምታዩት ራጋ ደርባሪ ለመንግሥት እና የሥራ ጉዳዮች፣ ራጋ ያማን ለአእምሮ ሰላምና ለስሜታዊ ቀውስ መረጋጋት፣ ራጋ አሳቪ ለንብረት ክርክሮች፣ እንዲሁም ራጋ ፑርቪ ለትምህርትና በቤተሰብ መካከል ለሚፈጠሩ ግጭቶች መፍትሄ እንደሚሆኑ ቀርቧል። እያንዳንዱ ድምፅ የራሱ የሆነ ኢላማ አለው ማለት ነው። መጽሐፉ ጠለቅ ወዳለ ሐሳብ ሲሄድ ደግሞ እነዚህን የተወሰኑ ራጋዎች ማታ ከመተኛት በፊት ማዳመጥ የሰው ልጅ ንዑስ አእምሮ በሕልም ዓለም ውስጥ እንዲጓዝ እና ያለፉ የተጠራቀሙ የካርማ ዕዳዎችን እንዲፈታ ይረዳል ይላል። ሕልሞች የኃይል ዓለምን ለመረዳት እና የተዘበራረቁ ነገሮችን ከስረ መሠረቱ ለመፍታት የሚያስችሉን ትልልቅ መንገዶች ናቸው። ክፍል 5 የጊዜ ስምምነት። በመጨረሻም ይህ ክፍል የጠፈርን ካለንደር ያስተዋውቀናል። ፀሐይ ዋነኛዋ የጠፈር ኃይል ምንጭ ተደርጋ ነው የምትወሰደው። ፀሐይ በዓመቱ ውስጥ በምታደርገው ጉዞ የተለያዩ የኃይል ፍሰቶችና ሞገዶችን ትፈጥራለች። ታዲያ ከዚህ የተፈጥሮ ፍሰት ጋር አብሮ መጓዝ የኃይል መቃወምን በማስቀረትና ከጠፈር ጋር በመስማማት ትልቅ ስኬትን ያመጣል። ጸሐፊው ይህንን የኃይል የጊዜ ሰሌዳ ሲያብራሩ ለምሳሌ ከጃንዋሪ 15 እስከ ፌብሩዋሪ 15 ያለው ጊዜ በሥራ ላይ ለማተኮር እና ሙያዊ ውሳኔዎችን ለማድረግ እጅግ በጣም አመቺ ነው። ከኤፕሪል 15 እስከ ሜይ 15 ያለው ደግሞ አዲስ ሕይወት ለመጀመር እንዲሁም ለጽንሰት ፍጹም ድጋፍ ይሰጣል። ከሴፕቴምበር 15 እስከ ኦክቶበር 15 ያለው ደግሞ በተለይ ለጤናና ለፈውስ የተመደበ ጊዜ መሆኑን አስፈራዋል። ጊዜን ከማባከን ትክክለኛውን ጊዜ መጠቀም ብልህነት ነው። ከዚህም በተጨማሪ ጽሑፉ የጨረቃን ውደት አጥብቆ ያጎላላል። በተለይም ጨረቃው ሙሉ በሙሉ የምትጠፋበት የጨለማ ሌሊት እና በተቃራኒው ሙሉ ጨረቃ ደምቃ የምትታይበት ጊዜ ስሜታዊ ሁኔታን ለማስተካከል እና የበጎ አደራጋች ሥራዎችን ለማድረግ እጅግ ወሳኝ ጊዜያት መሆናቸውን ያብራራል። እነዚህ የጠፈር ምልክቶች ራሳችንን ለማደስ እና ኃይላችንን ለማስተካከል በእጅጉ ይረዱናል። እንግዲህ ይህንን አጭር ማብራሪያ ስናጠቃልል ወደ ራሳችን ተመልሰን አንድ ጥቅ ጥያቄ እንድናነሳ እንጋበዛለን። ይህ የራሳችን የግል የኃይል ሞገድ ወይም አቅም በአሁኑ ጊዜ በየትኛው ድግግሞሽ ላይ ተስተካክሎ ይገኛል? የራስን ኃይል እና የጠፈርን ኃይል በማስተካከል የተሟላና ደስተኛ ሕይወት መምራት እንደምንችል የዚህ መጽሐፍ ዋና መልእክት ነው። ይህንን ምስጢር ማወቅ ደግሞ ለብዙ ነገሮች በር ይከፍታል። የዛሬው ማብራሪያችን ይህንን ይመስል ነበር። ቆይታችሁ ከኛ ጋር ስለነበር እናመሰግናለን።